ምክንያቱም እዛ ቦታ ላይ ብዙ ትላልቅ ሰዎች ይገኛሉ። ኦልሞስት አንቺ ደግሞ ራቁትሽን ነሽ ማለት ይቻላል እና አግባብ ነው? ራቁቴን ነኝ ማለት አይቻልም። ኦልሬዲ ምክንያቱም ያው ይታያል። ኦልሞስት እኔ በነገራችን ላይ ያው በአካልም አይችሽ ነበር፣ አላስተዋልኩም። ያናህል በቪዲዮ ነው ድጋሜ ያየሁት። እዚህ ጋር የተገለጠ ነበረ ደረትሽ በጣም ከታች ደግሞ ምንድን ነው በፓንት ነበርሽ እና ሌላው ደግሞ የሆነ ምንድን ነው የሚባለው በወንፊት አይነት ሱሪ ነው። ፋሽኑን ብዙ ስለማላውቀው ልታግዥኝ ትችያለሽ እና በእንደዛ አይነት ሁኔታ ነበርሽ እና ያ ነገር ደግሞ ከኢትዮጵያዊ ባህል ጋር አይሄድም። አግባብ ነው ትያለሽ አንቺ? ላስረዳችሁ። በቃ የመጀመሪያው ነገር ልክ ነህ። ትላልቅ ሰዎች ቦታ የተገኙበት ቦታ ላይ ነው የተገኘሁት። እኔም በጣም ትልቅ ሰው ነኝ። ምክንያቱም ቲክቶክ ክሬቲቭ አዋርድ እኛ የመጀመሪያው ቲክቶከር ኖሚኔት ቲክቶከር አንዷ እኔ ነኝ። ስለዚህ ሰዎቹ እኔ ሊያዩ ነው አንድም ተጋብዘው የመጡት ብዬ ነው ማምነው። በነገራችን ላይ የመጀመሪያው ነገር እኔ ለራሴ በጣም ትልቅ ቦታ ያለኝ ሰው ነኝ ማለት ላስቆምሽ። ይባዬ ይቅርታ ይባዬ፣ ሰዎቹ እኔንም ነው ሊያዩ የመጡት ስትይ ማለት ራቁትሽን አይደለም ሊያዩሽ እንትን የሚሉት የመጡት። ላስረዳህ ልመጣልህ ነው። የመጀመሪያው ነገር ቃይ ትላልቅ ሰዎች አሉ ስላልከኝ ከሱ ልጀምርልህ ብዬ ነው። እኔም አንዷ ትልቅ ሰው ነኝ እና የቲክቶክ ክሬቲቭ አዋርድ ስለተዘጋጀ አዋርዱ ላይ እኛን ኖሚኔት የተደረግነው አይደለ? ትላልቅ ሰዎቹም ዞሮ ዞሮ እኛን ለማየት ነው የሚመጡት እንጂ ለምሳሌ አሁን እኔ እነሱ ላደንቅ አይደለም እዛ ቦታ ላይ ለምሳሌ ራሴን እንትን ልል ነው። እና ልብሱ ምንን ይወክላል? ልብሱ የመጀመሪያው ነገር ከላይ እንዳያችሁት ኮት ነው። ምንም አይነት ንግድ እንትን የሚያሳይ ነገር የለውም። ይሄ ደረቴ ፓርት ክፍት ነው። ከዛ መሀል ላይ ደግሞ የሰንሰለት እንትን ነበረው። ኮቱ ያው አባቶቻችን የሚለብሱትን ኮት ነው የሚያመለክተው። ከስር ሰውነቴ አይደለም ስቶኪንግ ነው ያለው። ስቶኪንጉ ያው ስቶኪንግ ነው፣ ሰውነቴ አይደለም። ፓንት ያላችሁት ነገር ከዛ ከላይ ካለው ከዳንቴሉ ጋር አንድ ላይ የተሰራ ነው። ፓንት አይደለም፣ አንድ ላይ ከዳንቴሉ ጋር ከላይ ካለው እየሰማን ነው። ኢቫን ቀጥይ። ከዳንቴሉ ጋር ነው። ዳንቴሉ ደግሞ ያው የኛ ባህል አይደለም የምትሉት ከዚህ በፊት ቀደም ባለው እናቶቻችን የሚሰሩት ያው ዳንቴል ነው። ስለዚህ ያው የዚሁ ሀገር ምርት ነው ልላችሁ ነው። የዚሁ ሀገር እንትን ታች የተጠቀምኩት ግባቶቹ የዚህ ሀገር ናቸው ብለን እናቶችን ለማሰብ ብዬ ነው። የእናቶችን የድሮ የዳንቴል ሙያ ናቸው ብዬ አይ ምርቶቹን የዚህ ሀገር ናቸው። ዳንቴሉ የተሰራው የእናቶችን የድሮ ሙያ። አሁን ለምሳሌ ብዙ ጊዜ ዳንቴል ስለ ዳንቴል ስናስብ ሶፋ ምናምን ነበር በድሮ ጊዜ የሚለበሰው። ግን ዳንቴል ከሶፋ እና ከመሶብ ነው ከአክንባሉ መሶብ ይለብሳል ነገር አይደለም ዳንቴል። ከእንደሱ ውጪ ደግሞ ኖርማሊ በአውትፊት መጠቀም እንችላለን የሚለውን ለማሳየት ብዬ ነው ለህዝቡ። መልካም። ነገር ግን ግባቶቹ የሀገር ውስጥ እነኛን ነገሮች አስበሽ ቢሆንም ዞሮ ዞሮ ተገላልጠሻል እና እነኛ ደግሞ ህዝቡ ያጠሻል እና እነኛ ደግሞ ህዝቡ አልተቆለፈም ነው እንጂ ኮት ነው ያደረኩት። ከስር እንዳልኩ ምንም አይነት ሰውነት የሚያሳይ ነገር አይታየኝም። ሙሉ እስከ እግር ጥፍሬ ድረስ ኢቨን እግሬ ራሱ አይታየም። ሙሉ ለሙሉ ስቶኪንግ ነው። ሰውነት ከለር ያለው ቡኒ ስቶኪንግ ነው። ከዛ ከላዩ ከስቶኪንጉ ላይ ምንድን ያለው ዳንቴል ነው ያለው። በዳንቴል የተሰራ ስለዚህ አልተገላለጥኩም። ፖይንቴ አልተገላለጥኩም የሚለው ነው። ህዝብ ነው እንግዲህ የሚፈርደው። በነገራችን ላይ ብዙ ከዚህ በላይ እንትን አንልም። ህዝብ ነው የሚፈርደው። ለምላሽሽ እናመሰግናለን። ልብሱን ስለብሽው ኢቫን እንግዲህ ማንኛውም እንደዚህ አይነት ኢቨንት ላይ የሚመጣ ሰው ማስተላለፍ የሚፈልገው የራሱ መልእክት አለ። ቅድምም የነካካሽልኝ አለ። ምንድን ነው ማስተላለፍ የፈለግሽው ነገር? ተገላልጠሽማል። እኛ እንዳየነው ከሆነ ምንድን ነው ማስተላለፍ የፈለግሽው? እንደ ፋሽን አሁን ለምሳሌ እንደነገርኩ ነው። ባደጉት ሀገራት ብዙ አይነት ፋሽኖች አሉ። ሁለተኛ ነገር የተለያዩ ቪዲዮዎችን ለምሳሌ እያየው ነበረ ከ666 ጋር ወይ ከሌሎች እንትኖች ነገሮች ጋር ምናምን እያገናኙ እኔም ብቻ ሳይሆን አብረውኝ ካሉ ጓደኞቼ ወይም ቲክቶከሮች ጋር ከእንደዚህ አይነት ነገር ጋር ያገናኙት ነበረ። ግን እንደተማረና እንደሰለጠነ ሰው ከጀስት ፋሽን ከሚለው ነገር አንጻር ነው እኔም አይ ቲንክ ጓደኞቼም ያየ ነው ብዬ ነው ማሰበው።
ከኔ ጋር አብረው የተተቹትን ማለት ነው። ከፋሽን ውጪ ሌላ ሀሳብ የለኝም። ፋሽን ብዬ በቃ ጀስት ፋሽን ብዬ ነው ለብሼ የተገኘሁት እንጂ መልእክት የለውም እንጂ ምንም አይነት መልእክት የለውም። ምክንያቱም ለምሳሌ ሴሌብሪቲ የሆኑ ሰዎች እንደዚህ አይነት ኢቨንት ላይ ሲገኙ የሚለብሱት ልብስ ራሱ የሆነ የሚያስተላልፈው መልእክት አለ። ለምሳሌ አንድ ምሳሌ ልጥቀስልሽ እና የጂ ፓወር ክሬቲቭ አዋርድ ላይ ዘንድሮ የ2025 ላይ ለምሳሌ አንድ ሰው ላንሳ። ጆሲ የለበሰው ልብስ ለምሳሌ የእህቶቻችንን የወር አበባ ለማስታወስ ነው ብሎ ነበረ። እንደዛ ለማለት ፈልጌ ነው እኔ። እንደዚህ አሁን ለምሳሌ እንደዚህ ከሆነ እንትን ጋር የተያያዘ እውነቱን ለመናገር ምንም አይነት እንትን የለውም። ልብሱን ከውጭ ዲዛይን ላይ አይቼው ከዛም በኋላ ራሴ ሪተች አድርጌዋለሁ። ያው ተመሳሳይ ሙሉ ለሙሉ አይደለም፣ ሪተች አለው የራሴ ሪተች። ምንም አይነት ከእንትን ጋር የሚያያዝ መልእክትም እንትንም የለውም። ጀስት ፋሽን አዘ ፋሽን ነው። ምንም አይነት ተልእኮም የለሽም አንቺ? ምንም አይነት ተልእኮም የለውም፣ እንትንም የለውም። መልካም። ኢቫን የራሷ ቤትና መኪና አላት ይሆን? ምናልባት ይሄ ፐርሰናል ስሉ አለመናገርም መብትሽ ነው። ይሄን በጣም ዲፕ ከሆነብሽ ጥያቄ ልክ ይለፍሽ ይቻላል። እንግዲህ የለበሽው ልብስ 3 ሚሊዮን ነው ያወጣው ብለሽናል። እና ያው የለበሽው ልብስ ከላይ አንድ ጃኬት፣ ከዛም ደግሞ ያው ራቁትሽ ይታያል። ከስር ሱሪው የሆነ ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንት ነው ያለሽው። እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው ያልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ እኔ ጋር የለኝም። ኦኬ ፎቶውን በቃ ኦሬዲ ተስቶ ይችላል። እዚህ ጋር ያለው ወርቅ ነው። በነገራችን ላይ ነበሩ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩ ስለሆነ እንጂ አሉ ቪዲዮቹ። እዚህ ጋር አንገቴ ላይ ያለውን እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮዎችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮዎች እያየው ነበር። አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። አክቹሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ትይዋለሽ? እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። አሁን የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹም ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አንድን ነገር ሳደርግ ለምሳሌ ቪኤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቪኤት መኪናው ስንት ያወጣል ብለህ ስጠይቀኝ ቪኤት መኪናው አንድ ቪኤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍ ኮርስ አዎ
እንዴት አይኖርም? ግን ሊሆንም ይችላል። ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለህ በጎ አድራጎት ያልከው ነገር በጣም ጥሩ ነውና እኔ አሁን በጎ አድራጎት ባደርግም ሰዎችን በረዳም እኔ በነገራችን ላይ ማለት የፈለኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ? ለሰው ባላሳይም። አዎ። ኢቫን ሚሊዮነር ናት? ኦን ደ ዌይ። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችኝ ማለት ነው። ለምሳሌ ውሸት ነው ማለት ነው። የ3 ሚሊዮን ወጣበት የተባለው ለምሳሌ አሁን ቢዝነሶች አሉኝ። ቢዝነሶቼ ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ደ ዌይ ላይ ነኝ። ገባ? እሺ መልካም። የአንቺ ሀሳብ ይከበራል ኢቫን። በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለአንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼን ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲል ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ የምደብቀው እንትን ምለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው። ገብቷል አይደለ? ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱን ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጡ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ ከመገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። አዎ እሱ ልመጣልህ ነው። ለምሳሌ ወደ አካባቢው ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛውን ከኮንፊደንስ እና ከዛኛው ጋር ይገናኙ ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የኛ ካልቸር ደግሞ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አይደል ተወልጄ ያደግኩት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰውን እኮ ራንደም ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ የኢትዮጵያ ባህል ነው ላይሆን ይችላል።
ያ አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛን ተቀባይነትም ያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩህ ቅድምም የልጁን እንዳነሳውልን ተገላልጠው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን የተለያየ አይነት ባህል አለ። ከባህል አንጻር ከሄድንበት ነው ማለት አንደርስታንድ አድርገኛል። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለው። ወይንም ደግሞ የኒውዌር የሙርሲ ልጅ ነሽ አንቺ? አይ አይጠበቅብኝም እኮ ነው። እንደ ኢትዮጵያዊነቴ የሆነ ባህል ልጅ ማለት ብፈልግ ያለሽበትን ቦታ ይወስነዋል። አይ እንደዛ አይደለም ግዴታ። ለምሳሌ እንዴ ኦኬ ቴንክ ዩ እሺ አመሰግናለሁ። እኔ ለምሳሌ ማለት ነው ኢትዮጵያዊ ስለሆንኩኝ የእንትን ባህል እና አልልም። በቃ ደስ ያለኝ ልብስ አንዱ መርጬ ራንደም ልለብስ እችላለሁ። አንተ ለምሳሌ አንድ ነገር ልንገር፣ ሱፍ ስለብስ ሱፍ ለምሳሌ የእንግሊዞች ባህል ሊሆን ይችላል። አንተ እንግሊዛዊ ነህ አይደለም። በቃ ደስ ስላለ ወይም ደግሞ ሱፍ ብለብሰው እኔ ጋር እንትን አያመጣም ብለህ ስላሰብክ ግን ትለብሰዋለህ ራይት። ስለዚህ ማለት ነው እኔ ግዴታ ለምሳሌ የሐመሮችንን ብለብስ እኔ ሐመር መሆን አይጠበቅብኝም፣ የአማሮችንን ብለብስ አማራ መሆን አይጠበቅብኝም። ኢትዮጵያዊ ስለሆንኩኝ ብቻ የአንዱን ራንደም ለመልበስ እችላለሁ። ስለዚህ እያልሽ ያለሽው መገላለጤ የእኛም ባህልም ነው ምንም ችግር የለውም እያልሽ ነው? እኔ ስለ ባህል እና ስለ እንትን ሳይሆን አንተ ስለ ከባህል አንጻር ለምን እንደዚህ ታደርጊያለሽ ስላልከኝ አይ ብዙ እንደዚህ አይነት ባህሎች አሉ ነው። እኔ አለዋወስማ ነገርኩ እኮ ከውጭው ጋር የተያያዘ ነገር ነው ብዬ ነግሬሃለሁ እንጂ ከዚህኛው ጋር አይደለም። መልካም ይባል መልካም። አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርም እና ዳርኪያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን እዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደውም ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው ከኔ እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጠል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ ስለሚሉ ሲጀምር ከ18 ዓመት በታች ፕላትፎርሙ አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀመር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው። ራይት እንደዛ ብዬ መልካም። አሁን የማደርገው ነገር ይሰማል? ኢቫን ኔትወርክ ይዞሻል አይ ቲንክ። እሺ ፍቅሬሽ፣ እሺ ይሰማል አይደል ኢቫን? አዎ ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበት ነው ለብሼው የምመጣው። መልካም። ለምንድን ነው ታዲያ ይሄ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይሄ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ
90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነበር ቆይ ተገላልጦ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ ቆይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበሴን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ሞክሮስ ብዬ ለምሳሌ አሁን ሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው፣ የህይወት ፍልስፍናም አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኙ? እንደ ራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋል እና ብዙ መላው ህዝብ ማለት ይቻላል እና ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቂያለሽ። አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም።